ሁላችሁም በዚህ አፕሊኬሽን ገንዘብ መስራት ካልቻላችሁ አሁኑኑ አንሰብስክራይብ አድርጉኝ ወይም ደግሞ እኔም መከታተል አቁሙ ማለት ነው። ሰላም እንዴት ናችሁ ጋይስ? አላችሁ ወይ? አማን ነው? ሁሉ ሰላም፣ ሁሉ ፒስ። 2026 ልንገባ ነው በፈረንጆች። ስለዚህ አሪፍ ነገሮች አሁን ላይ ፐብሊክ እየተደረጉ ይገኛል። ከዛም መካከል አንድ አሪፍ ለየት ያለ አፕሊኬሽን አለ። በዚህ አፕሊኬሽን ላይ እንደነገርኳችሁ ወይም ደግሞ ተምኔሉ ላይ እንዳያችሁት በቪው ይከፍላችኋል። እናንተ ቪዲዮ አፕሎድ አድርጋችሁ ቪዲዮአችሁ ቫይራል ሲወጣ ሊሆን ይችላል ኦር ደግሞ 1000 2000 ሲታይ ለእናንተ በዶላር ተከፋይ ትሆናላችሁ። ይሄኛውም ደግሞ የሚከፈላችሁን ገንዘብ ወደ ፈለጋችሁት ኤክስቼንጅ ዊዝድሮ ማድረግ ትችላላችሁ። ከፈለጋችሁ በባይናንስ፣ ከፈለጋችሁ በኦኬክስ፣ በፈለጋችሁት በሁሉም ኤክስቼንጆች ዊዝድሮ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ በባይናንስ ላይ ዊዝድሮ ያደረጋችሁትን መሸጥ ከፈለጋችሁ አሁን ላይ እንደምታውቁት የባይናንስ ፒቱፒ ጉዳይ በጣም አስጊ ደረጃ ላይ ደርሷል። ስለዚህ እኔም ማናገር ትችላላችሁ። እዚህ ጋር በምታዩት ዩዘር ኔም አናግሩኝ። እኔ ጋር ዩኤስዲቲ መሸጥም መግዛትም ትችላላችሁ ማለት ነው። ወደ አሰራሩ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ እንዲሁም ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ከሆነ ሁላችሁም ይህን ቪዲዮ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ካላደረጋችሁ 3 ሰከንድ እሰጣችኋለሁ። ሰብስክራይብ እና ላይክ እንዳደረጋችሁ ተስፋ አደርጋለሁ። ቀጥታ ወደ አሰራሩ እንገባለን። ኮመንት ላይ ያስቀመጥኩላችሁ ሊንክ ስትነኩ እንደዚህ ነው የሚያመጣላችሁ፣ ወደ ዌብሳይት ይወስዳችኋል። ዘን እዚህ ዌብሳይት ላይ ማድረግ የሚኖርባችሁ ምንድነው እንደምታዩት ኛውን ኮፒ ዚስ ኮድ የምትላለች የኮፒ ምልክት ያለችዋን ኢቢ2 የምትሏን ማለት ነው። ዘን አንደርስኮር 183 የምትሏን አንዴ ኮፒ ታደረጉና ትሄዳላችሁ። ምክንያቱም በኋላ ላይ ስለሚጠይቃችሁ ወይም ደግሞ በኋላ ላይ ሪፈራል ሊንክ ላይ ያስገብታችሁ ነው 100 ፖይንት ወይም ደግሞ $5 መስራት የምትችሉት ማለት ነው። በመቀጠል እንግዲህ እንደምታዩት ከስር ምን የሚሉ ነገሮች አሉ፣ ጉግል ፕሌይ እና እንዲሁም አፕ ስቶር የሚሉ ነገሮች አሉ። ስለዚህ እናንተ አንድሮይድ ተጠቃሚ ከሆናችሁ ጉግል ፕሌይ የምትሏን አንድ ጊዜ ስትነኩ ቀጥታ ወደ ፕሌይ ስቶር ሪዳይሬክት ያደርጋችኋል። ዘን ፕሌይ ስቶር ላይ አፕሊኬሽኑ ያመጣላችኋል። ኢንስታል ታደርጉታላችሁ። ለእኔ ግን ኦልሬዲ ኢንስታል ስላደረኩት ኦፕን ይለኛል ማለት ነው። ኢንስታል አድርጋችሁ ስጨርሱ ኦፕን ብላችሁ ትገባላችሁ። ቀጥታ ምን እናደርጋለን ማለት ነው፣ መመዝገብ ወይም ሳይን አፕ ማድረግ ስለሚኖርብን ኮንቲኒው ዊዝ ጎግል የምትላለች ማለት ነው። እሷን አንድ ጊዜ እነካለሁ። ዘን እሱን ከነካዋ በኋላ እንግዲህ ለዚህ የኦንላይን ስራ ላይ ያዘጋጀሁትን ኢሜይሌን አስገባለሁ ማለት ነው። እዚህ ጋር የምታስገቡትን ኢሜይል ትክክለኛ ወይም ደግሞ ራይት የሆነውን ፓስወርድ ማወቅ ይኖርባችኋል ማለት ነው። እንግዲህ ኢሜይሌን ከነካውለት በኋላ እዚህ ጋር እንደምታዩት ፓስወርድን አስገባ ይለኛል፣ የኢሜይሌን ፓስወርድ ማለት ነው። ስለዚህ እዚህ ጋር የኢሜይሌን ፓስወርድ አስገብቼ ኔክስት እለዋለሁ። እንደምታዩት ፓስወርድን ካስገባውለት በኋላ እዚህ ጋር ኮንቲኒው የሚሉ ነገሮች ይመጣሉ። እሱን ኮንቲኒው ብዬ አልፋለሁኝ ማለት ነው። ቀጥታ ወደ አፕሊኬሽኑ እስከሚያስገባኝ ድረስ ማለት ነው። ስለዚህ እንደዚህ አይነት ነገር ሲያመጣላችሁ ሎድ ነው ማድረግ ያለባችሁ። ሪሎድ ታደርጉታላችሁ ፔጁን። ዘን እንግዲህ እንደዚህ በድጋሚ በዘር ብሎ ወደ ኔክስት ስቴፕ ይወስደኛል ማለት ነው። በሚገባ ኢሜይሌን እና ፓስወርድን ካስገባውለት በኋላ ማለት ነው። እዚህ ጋር እንደምታዩት ምን ያመጣልናል? ይሄ የዚህ ፊውቸር ወይም ደግሞ የበዘር ፊውቸር ላይክ እንደ ቲክቶክ አፕሊኬሽን ነው። ስለዚህ ለአጠቃቀምም ለሁሉም ነገር በጣም ሲምፕል ነው ማለት ነው። ስለዚህ እዚህ ጋር ምንድነው የእናንተን ፌቨራይት የሆነ ስፖርት ትመርጣላችሁ ማለት ነው። ማወቅ ያለባችሁ እዚህ በዘር አፕሊኬሽን ላይ ፖስት ማድረግ የምትችሉት ቪዲዮዎች ሁሉም ቢሆን ወይም ደግሞ ፖስት ማድረግ የሚኖርባችሁ ቫይራልም ለመውጣት ስፖርትና ስፖርታዊ ነክ የሆኑ ነገሮችን ነው ማለት ነው። ከዚህ ውስጥ የእናንተ ፌቨራይት የሆነውን ስፖርት ትመርጡለታላችሁ። ለምሳሌ እኔ ፉትቦል፣ ባስኬትቦል፣ ኤምኤምኤ እያልኩኝ እዚህ ጋር እመርጥለታለሁ ማለት ነው። ዘን ከዛም በኋላ ይሄ ለፎር ዩ ፔጃችሁ ነው የሚጠቅማችሁ። ዘን እዚህ ጋር ኮንቲኒው የምትለው አነካለሁ። ወደ ኔክስት ስቴፕ ሲያመጣኝ እንደምታዩት ኢሜይሌን እንደምታዩት ዩዘር ኔም እና የስሜን እንድመርጥ ያደርገኛል ማለት ነው። እዚህ ጋር ሻሮን ብየዋለሁ። ይሄኛውን ደግሞ ላስት ኔሜን ስኳድ እለዋለሁ ማለት ነው። ዘን እንደዚህ ካረኩኝ በኋላ ዩዘር ኔሜ አሪፍ ነው። ዘን ኔክስት የምትለው አነግቼ ወደ ኔክስት ስቴፕ አልፋለሁኝ ማለት ነው። እንደነገርኳችሁ እንደ ቲክቶክ ነው፣ ምንም የተለየ ፊውቸር የለውም። ይሄ ቲክቶክ ላይ ሳይን አፕ ስታደርጉም ተመሳሳይ ነገር ስለሚያመጣላችሁ ማለት ነው። እዚህ ጋር አድ ዮር ጀንደር ይለኛል ማለት ነው። ሜል ስለሆንኩኝ ሜል እለዋለሁ። ዘን ኔክስት እለዋለሁ። ከዛም በኋላ እድሜያችሁን አስገቡ ይላችኋል። እድሜያችሁን ከ18 በላይ ብታደርጉት ሪከመንድ ይደረጋል። 18 እንለውና ኔክስት 20 እንለውና ኔክስት እንለዋለን ማለት ነው። እዚህ ጋር እንደምታዩት ፕሮፋይል አስገባ ይለኛል። ፕሮፋይሌ የኢሜይሉ ላይ ያለውን ፕሮፋይል ነው የተጠቀመልኝ። ስለዚህ ኢትስ ኦኬ ኔክስት እለዋለሁ። እዚህ ጋር እንደምታዩት እንግዲህ አድ ኮድ ይለኛል ማለት ነው። ወይም ደግሞ ሪፈራል ኮዳችንን እዚህ ጋር አስገቡ ይላል። መጀመሪያ ላይ ቅድም ኮፒ ያደረጋችሁትን ሪፈራል ኮድ እዚህ ጋር ጫና አድርጋችሁ ታስገቡለታላችሁ ማለት ነው። እንደምታዩት ሪፈራል ኮዱን ካስገባው በኋላ እንደምታዩት ወደ ኔክስት ስቴፕ ራሱ ይወስደኛል። ዘን ፕራይቬሲ ኤንድ ፖሊሲውን ያመጣልኛል። እሱን ወደ ላይ ስክሮል አድርጌ አይ አክሴፕት የምትለዋን እነካለሁ። ዘን እዚህ ጋር እንደምታዩት ኔክስት የሚሉ ነገሮች ይመጣሉ። እነዚህ ኔክስት እያደረጋችሁ ትገባላችሁ። እንደዚህ ያመጣላችኋል በሚገባ ማለት ነው። ስለዚህ የአፕሊኬሽኑ ፔጅ ይሄንን ይመስላል። እንደምታዩት ትንሽ
ኢንስታግራም ጋር ተመሳሳይ የሆነ ነገር አለው እዚህ ጋር እንደምታዩት። ስለዚህ ብዙ ሰዎች ፖስት እያደረጉ ነው እንደምታዩት። የኢትዮጵያ ፖስቶችም ነው እዚህ ጋር እንደምታዩት 1000 ቪው ምናምን እየታየ ነው። እዚህ ጋር ቀጥታ ያመጣልኝ ምንድነው ክሌም አድርግ ይለኛል። ስንት 100 ፖይንት ክሌም አድርግ። ይሄ 100 ፖይንት ኦልሞስት ከ3 ዶላር በላይ ነው። ስለዚህ ይሄንንም ደግሞ ክሌም አድርጌ በነፃ እንዴት መቀበል እንደምችልም ደግሞ አሳያችኋለሁ ማለት ነው። እዚህ ጋር ክሌም የምትለዋን አንድ ጊዜ እነካለሁኝ ማለት ነው። ዘን እዚህ ጋር ኔክስት የምትላለች ዋሌት ሪኳየርድ ስለሚያደርግ ማለት ነው። ሶ እዚህ ጋር ስኪፕ ኤንድ ኔክስት የሚሉ ነገሮች አሉ። ኔክስት የምትለዋን እነካለሁ። ኔክስት እላለሁ። ዘን ፊኒሽ እለዋለሁ። ፋይናሊ እንደምታዩት ክሌም አክቲቬትድ ብሎኛል ማለት ነው። ስለዚህ ለ5 ደቂቃ እዚህ ጋር አፑን ቪዲዮ ያየውም ሊሆን ይችላል ኦር ደግሞ ሴቲንግ ማኔጅ ያረኩም ሊሆን ይችላል። 5 ደቂቃ እዚህ አፕሊኬሽን ላይ ቆያለሁ። ዘን 5 ደቂቃ ከቆየው በኋላ 100 ፖይንቴን ወይም ደግሞ ኦልሞስት ከ3 ዶላር በላይ ነው ያልኳችሁን ይሰጠኛል ማለት ነው። ዘን እንዴት ዊዝድሮ ማድረግ እንደምችሉም ደግሞ ኔክስት ላይ ዊዝድሮ እያረኩኝ በሚገባ አሳያችኋለሁ። 100% የሚሰራ ነው። ብዙ ሰዎች ብዙ ዩቲዩበሮች ቪዲዮ እየሰሩበት ነው። ስለዚህ ዊዝድሮዋል ፕሩፍ አላሳየንም ብላችሁ ጀስት እንትን እንዳትሉ ማለት ነው። መስራት እንዳታቆሙ ስሩ። እኔ አሁን ከ2-3 ቀን በኋላ ዊዝድሮዋል ፕሩፍ እያረኩኝ ማሳያችሁ ይሆናል ማለት ነው ጋይስ። ስለዚህ እኔ ከዚህ በፊትም የተጠቀምኩት አለ፣ ግን ያንን ስክሪን ሪከርድ ማድረግ ስላልፈለኩኝ ነው። ጀስት እንደምታዩት ብዙ አይነት ነገሮች አሉ። ቪዲዮዎቹን እዚህ ጋር ማየት ትችላላችሁ። ጀስት ቪዲዮውንም ላይክ ማድረግ ትችላላችሁ በሚገባ እንደዚህ። ኮመንትም እዚህ ጋር መስጠት ትችላላችሁ። ጀስት ተመሳሳይ ነው ከምን ጋር ከኢንስታግራም ጋር ፊውቸራቸው በጣም ተመሳሳይ ነው ማለት ነው። ሌላው ምንድነው እዚህ ጋር የምታዩትን የፕሮፋይል ምልክት አንድ ጊዜ ትነካላችሁ። ዘን የፕሮፋይል ምልክታችሁን ከነካችሁ በኋላ እዚህ ጋር ብዙ አይነት ነገሮች አሉ። የመጀመሪያው አድ ሊንክ ነው። ሊንካችሁን እዚህ ጋር አድ ማድረግ ትችላላችሁ። የቴሌግራም ሊንካችሁን ከፈለጋችሁ የዩቲዩብ ሊንካችሁን እዚህ ጋር አድ ማድረግ ትችላላችሁ። ዘን እንዲሁም ደግሞ ፕሮፋይላችሁንም ሼር ማድረግ ትችላላችሁ። እንዲሁም ደግሞ ኤዲት ማድረግ ትችላላችሁ ፕሮፋይላችሁን። እዚህ ጋር ገብታችሁ ፕሮፋይላችሁን ዩዘር ኔማችሁን ኦልሶ ባዮ ምናምን እዚህ ጋር መጻፍ ትችላላችሁ ከፈለጋችሁ ማለት ነው። ፎቶዋችሁንም ኤዲት ማድረግ ትችላላችሁ። ያለው ነገር ይሄ ነው። ዘን እዚህ ጋር ወደ ፖይንት ወደምትለው አስመጡ። እንደምታዩት ፖይንት ላይ ያለው እንደምታዩት አሁን ለምሳሌ 1 ፖይንት አለኝ። ይሄ ማለት ስንት ነው? 0.05 ዶላር ነው ማለት ነው። ግን አሁን ላይ የምቀበለው እንደምታዩት ሎድ እያደረገ ነው 5 ደቂቃ ለመሙላት። ከ5 ደቂቃ በኋላ 100 ፖይንት ሲገባ ደግሞ እዚህ ጋር ባላንሴን ቶታል ባላንሴን የምናይ ይሆናል ማለት ነው። እዚህ ጋር ነው ባላንሳችሁን የምታዩት። እዚህ ጋር ነው ባላንሳችሁን የምታዩት ማለት ነው። ዘን ዊዝድሮው ለማድረግም ደግሞ እዚህ ጋር የምታዩትን ዊዝድሮው የምትላለይ ሴንድ አርን የሚሉ ነገሮች አሉ። እነዚህንም በሚገባ ማየት ትችላላችሁ ማለት ነው ጋይስ። ዘን ኖቲፊኬሽኖች ምናምን ሲኖር ደግሞ እዚህ ጋር ኖቲፊኬሽኖችን ቼክ የምታደርጉት እዚህ ጋር አርን ያደረኩት 1 ፖይንት አለ። ሶ ሪፈራል ሊንኪን ስላስገባው ብቻ 1 ፖይንት ይሰጠኛል ማለት ነው። ስለዚህ እናንተም የኔን ሪፈራል ሊንክ ካላስገባችሁ እዚህ ጋር 100 ፖይንቱን ወይም ደግሞ ከ3 ዶላር በላይ ወርዝ የሚያደርገውን ፖይንት ማግኘት አትችሉም። ስለዚህ መጀመሪያ ላይ ያሳየኋችሁ ሊንኩን ስትነኩ ዘን ኮፒ እንድታደርጉ የሚመጣላችሁ ሪፈራል ሊንክ አለ። እሱን መንካት አለባችሁ። ኮፒ አድርጋችሁ ስቴፑን ተከትላችሁ ሪፈራል ሊንካችሁን ማስገባት ይኖርባችኋል ማለት ነው። እንደምታዩት እንግዲህ 5 ደቂቃው ሊያልቅ ኦልሞስት ትንሽ ነው የቀረው። ሶ ይሄ 5 ደቂቃ ካለቀ በኋላ እንደነገርኳችሁ ክሌም ኢን ፕሮሰስ ብሎኛል ማለት ነው። እንደምታዩት ባላንሴን ያመጣልኛል ማለት ነው። 100 ፖይንት ሆኗል ማለት ነው። ይሄን 100 ፖይንት ሪሲቭ ማድረግ ችያለሁ ማለት ነው። አሁን ላይ ከረንትሊ ባለው አማውንት ደግሞ 100 ፖይንት ማለት እንደምታዩት 5 ዶላር ወርዝ ያደርጋል ማለት ነው። ሶ ይሄን 5 ዶላር ዊዝድሮ እያረኩም ደግሞ አሳያችኋለሁ በቀላሉ ማለት ነው። እናንተም እዚህ በዘር አፕሊኬሽን ላይ መግባት ትችላላችሁ። ቶሎ በሉ። ኮይኑም ደግሞ እንደምታዩት ራን እያደረገ ነው ማለት ነው። ዛሬ ብቻ ወደ 3% ብቻ ነው ከፍ ያለው ማለት ነው። ወደ 3% ራሱ ከፍ ብሏል ማለት ነው። ስለዚህ ይሄን በዘር አፕሊኬሽን አሁኑኑ ዳውንሎድ አድርጉት። አሁኑኑ መጠቀም ጀምሩ ጋይስ። እንደነገርኳችሁ 5 ዶላር መስራት ችሏል። ቪዲዮ ፖስት ለማድረግ ደግሞ እንደምታዩት እዚህ ጋር የፕላስ ምልክት አለች። እሷን ትነካላችሁ። ዘን እዚህ ጋር ዋይል ዩዚንግ ምናምን የሚሉ ነገሮች አሉ። እነዚህን አሉ ታደርጉለትና ወደ ካሜራ ውስጥ ገብታችሁ ቪዲዮአችሁን የእናንተን ቪዲዮ እዚህ ጋር ፐብሊክ ማድረግ ትችላላችሁ። ቪዲዮ ፖስት ማድረጉ ኦልሞስት ከኢንስታግራም እንዲሁም ደግሞ ከቲክቶክ ጋር ተመሳሳይ ነው። ምንም አይነት ልዩነት የለውም ማለት ነው ጋይስ። ስለዚህ ይህንን አፕሊኬሽን አሁኑኑ ስራ ጀምሩበት፣ አሁኑኑ ተንቀሳቀሱበት ጋይስ። ይጠቅማችኋል። 100% ትጠቀሙበታላችሁ። በዚህ የኦንላይን ስራ ሰርታችሁ ገንዘብ ዊዝድሮ ማድረግ የማትችሉ ከሆነ አሁኑኑ አንሰብስክራይብ አድርጉኝ ወይም ደግሞ አትመልከቱኝ። ለድጋሚ ጊዜ ነው የምነግራችሁ። ስለዚህ የዛሬው ቪዲዮ ይሄንን ይመስል ነበር ጋይስ። ከወደዳችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቻው